በዚህ ዓለም አንዱ ችግር ምን መስላችሁ? የተመኘነው ነገር ስናገኘው ያስጠላናል። ሰው ከተመኘው ጋር ሰው ለመኖር ያቅድና ሲደርስ ይሰለቸዋል። ከተመኘው ሀገር ይሄድና ሲደርስበት ይሰለቸዋል። ደስታ ማሳደድ ነው ኑሯችን። ሁሉን ነገር ስናገኘው መሰልቸት፣ ስናገኘው መሰልቸት፣ ስናገኘው መሰልቸት፣ ስናገኘው መሰልቸት። አዲስ ነገር እናጣለን። ትውልድ ይመጣል፣ ትውልድ ይሄዳል። ከፀሐይ በታች ምንም አዲስ ነገር የለም። ሁሉም ነፋስን እንደመከተል ነው። መንግስተ ሰማያት ግን እማያልቅ ደስታ ነው። በጣም ውብ ነገር አይታችሁ ተመኝታችሁ አታውቁ? የኔ በሆነ ብላችሁ በቃ እሱ ያያችሁት ነገር ራሱ ከንቱ ነው። እሺ በጣም ድንቅ የሆነ ነገር ሰምታችሁ የኔ በሆነ ብላችኋል፣ እሱም አይመጥንም ነው። እንዲው ይሄ ነገር እንዲው የኔ ቢሆን ብላችሁ ተመኝታችኋል፣ እሱም ቀላል ነው። በቃ ከፈለጋችሁ በአጠቃላይ የሰባቱ አህጉር በሙሉ የኔ ቢሆን በሉ። ይሄም ሐሳብ በጣም ጥቂት ነው እና እንዴት ነው ሲባል በቃ ልብ አያስበው። ልብ ማሰብ አይችልም የመንግስተ ሰማያትን ደስታ። መንግስተ ሰማያት እንዴት ያለች ናት ብዬ ለመንገር እኔ መንግስተ ሰማያትን ማየት አለብኝ አለ ቅዱስ ዮሐንስ አፈወርቅ። ያላየሁት እንዴት እየለምናችን የአባታችን የክርስቶስ እጁ ሰፊ ነው። ለማጥገብ በ5 እንጀራ 5000 ሰው ያጠገበበት ኃጣንን ሁሉ የሚቀበልበት ምሕረቱ ሰፊ ነው በእውነቱ። ቀና ባለ ጊዜ ነፋሳት ጸጥ የሚሉትን ስጋ እንቆርበዋል። አጋንንት እረ እንዳታጠፋን እኛ ካንተ ጋር ምን አለን የሚሉት ያን ስጋ እንቀበለዋለን። በባህር ላይ እንደ መሬት የተራመደውን ያን ስጋ እኛ እንቆርበዋለን። ሐዋርያት በተራራ ላይ ወጥተው በፊቱ ባበራ ጊዜ እንደ ሻሽ የተለጠፉለትን ያን ስጋ እኛ እንቆርበዋለን። መላእክት ሊያዩት የማይደፍሩትን ሰብአ ሰገል የገበሩለትን ያን ስጋ ነው የምንቆርበው። ሞትን እንደ አሮጌ አንበሳ ጥርሱ ስብርብር ያለ ያደረገውን ያን ስጋ እንቆርበዋለን። ይሄ ስጋ የእናቱን ማኅተመ ድንግልናዋን ሳይፈታ መቃብር ሳይከፍት የወጣ በተዘጋ ቤት ሳይከፍት የገባ ሞትን ያሰረ አጋንንትን የቀጠቀጠ በክብር ያረገ መላእክት የሚሰግዱለት አብ የመሰከረለት ኦርቶዶክስ ተዋሕዶ ሀገር ናት የሰጠች ክብር ነጻ